ሰላም ውድ ዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይጀላችሁ የመጣሁት በኢትዮጵያ ውስጥ የሚሰራ እንግዲህ የ2 ብር የቴሌግራም ፓኬጅ በመግዛት እንግዲህ በኢትዮጵያ ውስጥ የሚሰራ አንድ አፕ ነው ይጀላችሁ የመጣሁት ማለት ነው። እሷን አፕ እንግዲህ መጀመሪያ ዳውንሎድ እናደርግና የምናየው ይሆናል ማለት ነው። እንዴት ኢምፖርት እንደምናደርግ እንዲሁም እንዴት ይሰራል የሚለውን ማሳያችሁ ይሆናል ማለት ነው። ሙሉውን ቪዲዮ እዩት። ቀጥታ ወደ አፑን እንገባለን። አፑን እንግዲህ ከፕላይ ስቶር ወይም ካፕ ስቶር ላይ ዳውንሎድ ታደርጉታላችሁ ማለት ነው። እኔ ፕላይ ስቶር ላይ ገባለሁኝ ማለት ነው። ፕላይ ስቶር ላይ ከገባው በኋላ ሰርች ባሩ ላይ ሰርች አደርጋለሁ ማለት ነው። እዚህ ጋር ሰርች አለች። ሰርች አይቀኗን ነካና ከላይ ምን ሚል ይመጣልኛል? ሰርች ማድረጊያ ይመጣልኛል ማለት ነው። እዚህ ጋር ሰርች ማድረጊያው ምን እላለሁ? ሰርች አረጋታለሁ ማለት ነው። እዚህ ጋር ሰርች አረጉት በኋላ እንደዚህ ሆኖ ይመጣል ማለት ነው። እኔ ጋር ኦፕን ብላ ነው የመጣችው፣ ምክንያቱም ከዚህ በፊት ዳውንሎድ አርጋታለሁ ማለት ነው። እናንተ ጋር ደግሞ ኢንስቴል ብላ ልትመጣ ትችላለች፣ ምክንያቱም ዳውንሎድ ካላረጋችኋት እንደዚያ ብላ ልትመጣ ትችላለች። ታረጋችኋት ደግሞ ኦፕን ብላ ነው የምትመጣው ማለት ነው። ስለዚህ ኦፕን ብላ ከመጣች ያው ዳውንሎድ ሆናለች ማለት ነው። ካልሆነ ግን ደግሞ ኢንስቴል ካለች ደግሞ ኢንስቴል ታረጉና ዳውንሎድ ታረጋታላችሁ ማለት ነው። ካረጋችኋት በኋላ ትወጡና እሷን ኦፕን አድርጋችሁ ትከፍቷታላችሁ ማለት ነው። እኔ ኢንጀክተርን ከዚህ በፊት ስላወረዷት እዚህችውና ኦፕን አድርጌ ከፍታታለሁ ማለት ነው። ከከፈቱት በኋላ እናንተ ጋር ስታርት ብላ ነው የምትመጣው። አሁን እኔ በእሷ ነው እየተጠቀምሁ ያለው ማለት ነው። ፋይል እዚህ ጋር የፋይል ምልክት አለች ከላይ ማለት ነው። ከላይ እዚህ ጋር የፋይል ምልክት አለች። እሷን እቺኛው ስትነኳት ኢምፖርት ኮንፊግ ምትላለች። እሱ ጋር የምታስገቡበትን ፋይል ደግሞ የምታገኙት ቴሌግራም ቻናሌ ላይ ቀለም ቴክ ምትላለች። እሱ ጋር ትገቡና ፋይሉን ላሳያችሁ። እዚህ ጋር ያው ቀለም ቴክ ምትላለች። እሱ ጋር ትገቡና እዚህ ጋር እነዚህ ፋይሎች አለ። ቴሌግራም ፓኬጅ 5 ሚላል እስከ ከቱ እስከ 5 አለ። ከዚህ ውስጥ አንዱን ትመርጡና ታስገቡታላችሁ ማለት ነው። ወይም እዚህ ጋር እንደዚህ አድርጋችሁ ኦፕን ስትሉት ይኸው እንደዚህ አማራጭ ይመጣል። እዚህ ጋር ኢንጀክተር ላይ ሴሌክት አድርጉና ጀስት ዋን የሚለውን ስትነኩት ቀጥታ ወደ ኤችቲፒ ኢንጀክተር አፕ ያስገባላችኋል ማለት ነው። ወይም ደግሞ ይህን ፋይሉን ዳውንሎድ ታረጉና ቀጥታ ቀድም ከገባውበት እዚህ ጋር የፋይል ምልክቷን ስትነኳት የፋይል ምልክቷን ትነኩና ኢምፖርት ኮንፊግ የምትለዋን ስትነኳት ቀጥታ ወደ ፋይል ማናጀር ወስዳችኋል። እኔ አሁን ኮኔክት አድርጌው ነው እዚህ ጋር አስገባኝ፣ ምክንያቱም ኮኔክት ስላደረጉት ማለት ነው። እናንተ እንደሱ አድርጋችሁ ትገቡና እዚህ ጋር ምን ትሉታላችሁ? ስቶፕ። አሁን እዚህ ጋር ኮኔክት ስለሆነ ስቶፕ ነው ያለ። እናንተ ጋር ደግሞ ልክ እንዳስገባችሁ ስታርት ነው የሚመጣ። ስታርት የሚለውን አንዴ ስትነኩት እዚያው በፍጥነት ነው ኮኔክት ያደርግላችኋል። ከዛም በኋላ ሁሉንም ሶሻል በቴሌግራም ፓኬጅ ሁሉንም ሶሻል ሚዲያ መጠቀም ትችላላችሁ። ለምሳሌ አሁን እንግዲህ የቴሌግራም ፓጅን የገዛው ሄድና ፌስቡክን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ፌስቡክ ይኸው እንደዚህ ነው የሚሰራው በፍጥነት ማለት ነው። እንግዲህ የቴሌግራም ፓኬጅ ነው የገዛሁት። ፌስቡክ እንደዚህ ሰራልኝ ማለት ነው። እንዲሁም የተለያዩ ዩቲዩብ፣ ቲክቶክ፣ የተለያዩ ሶሻል ሚዲያዎችን እንደዚህ አድርጋችሁ በቴሌግራም ፓኬጅ መጠቀም ትችላላችሁ። ቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩት። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። ሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። ፒስ፣ ይመቻችሁ።